የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔር ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ክርስቲያን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለማንም ጣልቃ ገብነት በራሷ ዶግማና የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እናንተስ የኢትዮጵያ ኦርቶዶክስ እምነት ተከታይ ከሆናችሁ ይህንን ቪዲዮ እንዳታሳልፉ። ከ60ና ከ70 ያላነሰ ህዝቦቹ የሚከተሏት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። በራሷ ህግና ስርዓትና ቀኖና የምትመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ስለዚህ ኦርቶዶክስ የሆናችሁ ሁላችሁም ኮሜንት ላይ ገብታችሁ እኔ ኦርቶዶክስ ነኝ ብላችሁ ጻፉ። እውነት ነው። እኔም የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ቤተክርስቲያንና ተዋሕዶ እምነቴን እስከ ዕለተ ሞቴ ድረስ እጠብቃለሁ፣ እቃወማለሁ። ለሚፈጠረው ነገርም ለእምነት አባቶችም ለተዋሕዶ ቤተክርስቲያንም ፍትህ ጠይቃለሁ። እናም የተዋሕዶ ልጆች ይህ እኔን እናንተን ይመለከታልና ለሚመለከተው ሁሉ ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ ተደራሽ በማድረግ ኃላፊነታችን እንወጣ ስል በልዑል እግዚአብሔር ስም እጠይቃለሁ። ዝምታ በሷል። የተዋሕዶ ልጆች እባካችሁ ጊዜው ሳይረፍድብን አሁንም እንንቃ። በቃ የዕለት አጀንዳ አድርገን አንለፈው። ፍትህ መጠየቅ፣ መፍትሄ ማግኘት አለብን። ሰላም ክርስቶስ ይብዛላችሁ።